አርባ ምንጭ ከተማ በተለያዩ አካባቢዎች ላይ የኮሪደር ልማት ስራ እየተከናወነ ይገኛል። ይህ አሁን የምንገኝበት ደግሞ ከባህል አዳራሽ እስከ አጂፕ የሚወስደው መስመር በመጠናቀቅ ላይ የሚገኝ ሲሆን የከተማዋን ገጽታ እየቀየረ ያለ ስለመሆኑ ነዋሪዎች ገልጸዋል። ኮሪደር ልማቱ በከፍተኛ ሁኔታ አርባ ምንጭ ላይ እየተካሄደ ያለ ነው። አንደኛ የአካባቢው ማህበረሰብ የጠበቀ፣ ሁለተኛ ተፈጥሮዋንም ጭምር ተጠቅመው ጥሩ ስራ የተሰራ ያለበት ነው እና ህዝቡም ደግሞ ናቹራሊም በተፈጥሮም ተባባሪ ህብረተሰብ ነውና አሁንም በትብብር ቀጣይ ሌሎች የሚሰሩትን ስራዎችም እየተሰራ ያለ ከተማ ነው አርባ ምንጭ። በጣም ቆንጆ ነው። በጣም ደስ የሚል ነው። መጀመሪያ እንዲህ አልነበረም። እኛ አካባቢ ለእግረኛ መንገድ አልነበረም። ኮሪደር ከገባ በኋላ ለእግረኛ መንገድ ወጥቷል። አረንጓዴው ምኑ ጋር በጣም ጽዱ ነው። በጣም ደስ ይላል። የኮሪደር መስመሩ የተለያዩ መሰረተ ልማቶችን ያካተተ ነው። እዚህ እንደምንመለከተው የእግረኛ መንገድ፣ የብስክሌት ማሽከርከሪያ እንደዚሁም ደግሞ ሌሎች የተለያዩ መሰረተ ልማቶችን ይዟል። በዚህም ለተሽከርካሪና ለሰዎች እንቅስቃሴ ምቹ ሁኔታን ፈጥሯል። ከአጂፕ እስከ ባህል አዳራሽ ድረስ ያለው የወደቀ ሰፈር ነበር። አሁን ተነስቷል። የመኪና የእግረኛ ሁሉ መንገድ ተሰርቶ ለውጥ ማለት ይሄ ነው። ስለዚህ በዚህ ቀጣይ ከዚህ የበለጠ እናያለን ብዬ ነው ማስበው። አሁን ገና ከወዲሁ ሲሰራ አደጋዎች የቀነሱበት የሄዱበት ታይም ነው የሚታየው። የእግረኛ መተላለፊያዎችም ሰፋ ብሎ ማንጸባረቃው ምኑ ሁሉ ነገር ዘመናዊ የሆኑ ኮንዲቶች ተገጥሞ ለኤሌክትሪክ ሲስተም ለመብራት ሲስተሞች ተገጥሞ የሚደረጉ ስራዎች ደስ የሚል የሚበረታታ ነው። ባለፉት የለውጥ ዓመታት በተለያዩ የከተማ አካባቢዎች ላይ የተከናወነ የኮሪደር ልማት ስራ ከተማዋን ለነዋሪዎች ምቹ ከማድረግ ባለፈ በቱሪዝም ዘርፍ ያላት አቅም እንዲነቃቃ ማድረጉ ይገለጻል። የኮሪደር መስመሮችን ተከትሎም አዳዲስ የቢዝነስ እንቅስቃሴ የተስፋፋ መጥቷል። ድሮ አካባቢ ይሄ ቱሪዝም በጣም ከነበረበት ጨምሯል። አሁን ለምንድን ነው ጨመረው? አካባቢው ገጽታ ተለውጧል። እያንዳንዱ መንገዱ፣ ትራንስፖርቱ። ስለዚህ ይሄን በሚያይበት ጊዜ አሁን ጫሙና አባይ ልጅ ሀይቅ አለ። ባህል አዳራሽ አጂፕ ቆመን ታች እያዩ ነው አሁን ያለ ነው። ድሮ ማየት አንችልም ነበር። ስለዚህ አሁን ምንድነው ለውጡ? ኮሪዶሩ ስራው ሰው እየመጣ ነው። ቱሪዝም እየጎረፈ ነው። ስለዚህ ይሄ ለኛ ጠቀሜታ አለው።